ለመሆኑ በአንድ ሰው ሕይወት ውስጥ ሞት የመጨረሻ ምዕራፍ ነውን? Follow ወይንስ me. አንዳንድ ጊዜ ሞት የሌላ አዲስ ሕይወት መጀመሪያ ሊሆን ይችላል? ዛሬ ወደ ኋላ ወደ 17ኛው ክፍለ ዘመን ወስዳቸዋለሁ። ሳይንስና ሕክምና ገና ባላደጉበት በአጉል እምነቶችና በምስጢራት በተሞላች ስኮትላንድ፣ እዚያ በታሪክ መዛግብት ውስጥ የሰፈረ ነገር ግን ለማመን የሚከብድ አንድ አስገራሚ ክስተት ተፈጽሟል። የታሪካችን ዋና ባለቤት መርጆሪ ኤልፍስቶን ትባላለች። ታሪካችን የሚጀምረው መርጆሪ ኤልፍስቶን በተባለች ሴት ነው። መርጆሪ በአንድ ወቅት በወቅቱ በነበረ ከባድ ሕመም ትጠቃለች። ሕመሟ በየቀኑ እየበረታ መጣ። በመጨረሻም ሰውነቷ ሙሉ በሙሉ መተንፈስ አቆመ። የልብ ትርታዋም ጠፋ። የአካባቢው ሐኪሞች መጡ፣ መረመሯት። በዚያ ዘመን በነበረው ውስን የሕክምና እውቀት ዶክተሮቹ አንድ ውሳኔ ላይ ደረሱ። መርጆሪ ኤልፍስቶን በይፋ መሞቷን አረጋገጡ። ቤተሰቦቿ በከባድ ሐዘን ተሰበሩ። በወቅቱ በነበረ ባህል መሠረት በጥሩ ሁኔታ አዘጋጅተው በክብር ቀበሯት። ነገር ግን መርጆሪ ስትቀበር አንድ ትልቅ ስህተት ተፈጥሮ ነበር። በእጇ ላይ በጣም ውድ የሆነ በቤተሰብ ደረጃ የሚተላለፍ የወርቅ ቀለበት ነበራት። ቤተሰቧ ቀለበቱን ከእጇ ላይ ሳያወልቁ አብረው ቀበሩት። ይህ የወርቅ ቀለበት ግን የታሪኩን አቅጣጫ ሙሉ በሙሉ የሚቀይር ምስጢር ይዞ ነበር። በዚያ ዘመን መቃብር መቆፈርና የሞቱ ሰዎችን ውድ ዕቃዎች መስረቅ የተለመደ ወንጀል ነበር። መርጆሪን በውድ ቀለበት መቀበር የሰሙ የሰፈሩ ሌቦች ይህን አጋጣሚ ለመጠቀም ወሰኑ። እኩለ ሌሊት ላይ ሰው ሁሉ በተኛበት ጨለማ ሰዓት አካፋቸውን ይዘው ወደ መቃብሩ አመሩ። ዓላማቸው አንድ ብቻ ነበር፤ ያንን ውድ የወርቅ ቀለበት ሰርቆ መበልጸግ። ሌቦቹ መሬቱን በፍጥነት ቆፈሩት፣ የሬሳው ሳጥኑን ክዳን ከፈቱት። መርጆሪ በነጭ ጨርቅ ተጠቅልላ ትታያለች። ከሌቦቹ አንደኛው በስግብግብነት እጇን ይዞ ቀለበቱን ሊያወልቅ ታገለ። ነገር ግን ቀለበቱ ከጣቷ ጋር ተጣብቆ ስለነበር በቀላሉ ሊወልቅ አልቻለም። ሌባው በኃይል መጎተት፣ ጣቷን ማዞር ጀመረ። በዚህ ቅጽበት ግን በመቃብር ውስጥ የነበረ አየር ተቀየረ። ማንም ሊገምት የማይችለው አስደንጋጭ ተአምር ሆነ።